እና ምንድነው አንድ ቅዱስ አለ ኦኬ እና ያ ቅዱስ የተቀበረበት ቦታ አለ ኦኬ እሱ ኦሬዲ ተቀብሯል የሆነ ቦታ ተቀብሯል ብቻ አንድ ቦታ ላይ ተቀብሯል ታሪኩ እንደዛ ነው ከዛ በኋላ የሆኑ ሰዎች ኦኬ አንድ ገድል ላይ ነው የሚያዩትና እስቲ አንተን ሐሳብ እንድታጋራይ ነው የሆኑ ሰዎች ሰው ሊቀብሩ ይሄዳሉ ሰው ሊቀብሩ ሬሳ ተሸከመው ይሄዳሉ መንገድ ላይ ማለት ነው የድሮ ሰዎች እንደምታውቀው በቃሬዛ ነገር አለ ሬሳ ተሸክመው የሚሄዱት ከዛ በኋላ ሬሳ ተሸክመው ያ የሞተውን ሰው ሊቀብሩ ይሄዱ ጠላት ይመጣባቸዋል እንዳጋጣሚ ልክ ጠላት ሲመጣባቸው ደንግጠው ሬሳውን ወርውረው ይሄዳሉ ኦኬ ደንግጠው ማለት ነው ከዛ ደንግጠው ሬሳውን ጥለው ይሄዳሉ ከዛ በኋላ እነሱ ጥለው ሄዱ ሬሳውን ልክ ወርውረው ሲሄዱ ያ ቅዱሱ የተቀበረበት ቦታ ላይ ወደቀ ሬሳው ልክ ቅዱሱ የተቀበረበት ቦታ ላይ ሲወድቅ ብድግ አለ ያ የሞተው ሰውዬ ብድግ ብሎ ቆመ የተቀበረበት ቦታ ላይ ወድቁ አሁን ይሄንን ታሪክ እንዴት ነው ተቀበለዋለህ አንድ ገድል ላይ ያገኙትና አይን እንኳን ያው ይሄን ታሪክ ለመቀበል ይከብደኛል ማለት ለመናገር ለምንድን ነው የከበደ በዛ ያ ቅዱስ የተቀበረበት ቦታ በዚህ ደረጃ ቦታውን ቅዱስ አይደለም ብለህ ስለምታምን ነው ወይስ ለምንድን ነው የከበደ ምክንያት አይ እኔ ማምነው የኢየሱስ ክርስቶስ ነው ሰውን ከሙታንም ከምንም ሊያስነሳ የሚችለው እሱ ነው ስለማምን እሺ በጣም ጥሩ ይሄን ታሪክ የነገርኩ ባይዘዌይ ይሄ ታሪክ እኔ አሁን የነገርኩ ጀስት ለመማማር ፐርፐዝ ነው አንተ ላይ እንትን ለማለትም አይደለም አሁን የነገርኩ ታሪክ ገድል ላይም አይደለም ያለው መጽሐፍ ቅዱስ ላይ ነው ያለው መጽሐፍ ቅዱስ ላይ ሁለተኛ ነገሥት ለዛ ነው መጽሐፍ ቅዱሳችንን ማንበብ ያስፈልጋል መጽሐፍ ቅዱሳችንን በደንብ ስንመለከተው ለመቀበል የሚከብዱ ነገሮች የሚመስሉ ነገሮች አሉ ኦኬ ይሄን ታሪክ ምን ላይ ታገኘዋለህ መሰለ መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 13 ላይ መመልከት ትችላለህ ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ስትመለከት አለ